ፍሬ ድንች ብቻ ተክዬ ምን ያክል እንዳወጣው አሳያችኋለሁ። ወላሂ ጉድ ነው የምትሉትና እንደዚህ ግቢያችሁ ውስጥ እንትን የተለያዩ ተክሎችን መትከል የምትፈልጉ ከእኔ ተማሩ። ወደ ቪዲዮ እስከ መጨረሻው ማየት ላይክ፣ ሼር ማድረጋችሁን አትርሱ። ወደ ቪዲዮ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀባይቢ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። በቀደም በለቀኩላችሁ የማሳይ ላይ የተከልኳቸውን ነገሮች ዛሬ ደግሞ ምን እንደደረሱ አሳያችኋለሁ። አሁን ከአንድም ቪዲዮ ከቀረጽኩት ሳምንት አልፎት ነበረ። አሁን ደግሞ በሳምንት ውስጥ እንዴት እንደሆነና ቲማቲሞችስ ምን እንደደረሱ በቆሎቹ ምን እንደደረሱ ማሳያችሁ ይሆናል። ተከታተሉኝ። እንዲሁም ደግሞ ሀገር ገብታችሁ አትክልት ግቢያችሁ ውስጥ ለማፍራት የምትፈልጉ እኔ ምን ምን እንዳደረግኩ አሳያችኋለሁ። እናንተ ደግሞ መጠየቅ የምትፈልጉት ነገር ካለ ጠይቁኝ። ወደ ቪዲዮ ባይቢ እንደምትመለከቱት በቀደም ያሳየኋችሁ የነበረው ቲማቲሞች እንዳለ ዛሬ ትልልቅ ሆነዋል። እንደምትመለከቱት እዚህ ጋር አንድ ዶሮ አለችኝ፣ ግን አትነካቸውም በነገራችን ላይ ማሻአላ። አሁን ደግሞ ትልልቅ ሆነዋል። ብዙውን የያዙት በዛ በኩል ያሉት ደግሞ በጣም ነው ትልልቆች ናቸው። ማሻአላ ማሻአላ በሉ ተመልከቱ ምን እንደሚያክል ወላይ። እዚህ ጋር ደግሞ ማሻአላ አንዷ ብቻ ብዙውን የያዘችው በጣም ነው ደስ ያለኝ። እንዴት እንደሰራሁት ማወቅ የምትፈልጉ ካላችሁ ንገሩኝ። ማን ይሄ ምን እንደሚያክል ተመልከቱ። ከእጄ ራሱ ይበልጣል። ማሻአላ ተባረከላ። አንዷ ብቻ የያዘችው ነገር በጣም ብዙ ነው። እና እንደዚህ አይነት አትክልቶቹን መስራት የምትፈልጉ ምን እንዳደረግኩኝ እነግራችኋለሁ ማለት ነው። አሁን ደግሞ እዚህ ጋር እንደምትመለከቱት እነዚህ ቲማቲሞች ናቸው። በዛም በኩል አለ። አሁን የአንድ በኩሉን ያሳየኋችሁ። እዛ ጋር የነበረችዋን እንትን ምን ነበረ ድንች አውጥቼዋለሁ። አስከቴ ያስገባላችኋለሁ ቪዲዮውን፣ ቀጣይ ቪዲዮ አሁን ከዚህ ማለት ነው። በዚህ ቪዲዮ ነው ማሳያችሁ። ያን ቀን ያሳየኋችሁ ጥቅልል ጎመን ዛሬ ደግሞ እንደዚህ ተልቆ እንደምትመለከቱት በጣም ትልልቅ ሆነዋል። ተልቆ ነው እየታዩ ያሉት። እዚህ ጋር በቆሎቹ ራሱ እንትን አውጥቷል፣ እየበሰሉ ነው። ይሄኛው ምንድን ነው የሚባለው ግን ምን እንደሚባል አላውቅም። ዘራሮ እንለዋለን በስልጥኛ። እነዚህም እንትኖች ሚጥሚጣዎች እየደረሱ ነው። እዛ ጋም ቲማቲም አለ ላሳያችሁ። እዩ ወላይ ምን ቆይ አንዴ ተመልከቱ። ወላይ ትልልቅ ነው የያዘችው ማለት ነው። አንዷ ብቻ ናት ይሄን ሁሉ የያዘችው። ብዙ ነው እንደምትመለከቱት። በዚህም በኩል አለ እና ደርሰው ደግሞ ቀይ ሲሆኑ ማሳያችሁ ይሆናል። እንደምትመለከቱት በቆሎቹ ራሴው ደርሰዋል። እና አሁን ደግሞ አስከቴ ማስገባላችሁ ድንቹን ይሆናል ማለት ነው። መጀመሪያ ግን አንዷ በቆሎ የራሱ ደርሰዋል። እንትን እያሉ ነው፣ ቃጫ እያወጣ ነው ማለት ነው። ምን ደግሞ ሁለት ነው የያዘችው፣ አንዷ ብቻ። እዚህ ጋርም እንደዛው እየደረሰልኝ ነው አልሐምዱሊላህ። ደርሰው ደግሞ ስበላ ማሳያችሁ። አሁን ደግሞ ወደ ድንቹ ልውሰዳችሁ እና ወደ ድንቹ ሶስታችሁ ይሄን ድንች ማለት ነው። አንድ ሁለት ትንንሽ ድንቾች ነበሩ። ከዛ ከሱ ከገዛዋቸው በቅለው ነው ያገኘዋቸውና እስኪ ልቅበራቸውና እስኪ ፍሬ ይውጣቸው አላይውጣቸውም ድንች እንት ይበቅላል ምናምን ሲሉ ስለምሰማ ወላሂ ብዙ ጊዜ እንትን እንደዚህ ተተክሎ በቀላሉ ይሄን ያክል ያወጣልኛል ብዬ ሳላስብ ነበረ የተከልኩት ማለት ነውና በጣም ነው በውጤቱ በጣም ነው ደስ ያለኝ። ለካ ብዙ ብትቀብሩና ብዙ ደግሞ ስራ ብትሰሩ ብዙ አትክልቶችን ብንተክል ደግሞ የበለጠ ነው ውጤታማ ምን ሆነው ማለት ነውና እኔ ብዙ ጊዜ ወላሂ እንደዚህ አይነት ነገሮችን አሁን ከመጣው ነው እንጂ እንደምታውቁት እኔ ስደት የወጣሁት ገና ልጅ ሆኜ ነው። ገና 15 አመቴ እንደዛ ሆኖ ነበረ ወደ ስደት የወጣሁትና ገና ልጅ ነበርኩኝ። ስለ እንትን ቤታችን በነገራችን ላይ የቤቱ እንትን አንደኛ ልጅ ባልሆንም ሁለት ልጆች ሞተው ከዛ በኋላ ነበር እኔ የተፈጠርኩት። ከዛ ከኔ ታላቅ ስላልነበረ አባቴ እንትን በቆሎ ሲዘራ ምናምን ነገር ከኋላው እየተከተልኩ በቆሎ ዘራለት ነበር። እሱ እያረሰ እኔ ዘራ ነበረ። ግን ሆኖም ብዙም ስለ ድንች ምናምን እኛ ሀገር ብዙም አይተከልም። እኛ ብዙ ጊዜ ሳንኩራ አካባቢ ተተክሎ አላየሁም። እኔ እንገዛለን እንጂ ብዙ ጊዜ ተክዬ ስላላየው ተተክሎ አባቴም በቆሎ፣ ዞኬ፣ ማሹላ ሌላ እንትኖችን ነው እንጂ የምንዘራው እንደዚህ እንትን ድንች ተተክሎ አላየሁም። ቦሎቄ ምናምን ባቄላ ብዙ አይነት ነገሮች ይተከላል ይዘራሉ። ግን ይተከላሉ ስል ቅርታ ይዘራል ማለት ነውና እና ይዘራል። ግን ይሄ ድንች እንትን ተዘርቶ ወይም ደግሞ ተተክሎ አላየሁም። እና በዚህ ጊዜ ነበረ ይሄንን ነገር ያደረኩትና ቦታውም በተለይ ደግሞ ቦታው
እንትን በርበሮ ሲሆን በጣም ነው በጣም ይመቸዋልና እህቶቼ ከስደት ስትመልስ ማለት ነው ብዙ ነገሮችን መስራት ትችላላችሁ። ሰው ሀገርም ላይ የምንሰራው እዛ ሀገራችንም ላይ መተን ብንሰራ ብቻ ከስደት ስንመለስ የሆነ የምንሰራበትን ገንዘብ መያዝ አለብን። እህቶቼ ሌላ ቪዲዮ ሰራለሁ። እኔ ከዚህ በፊት ብዙ ነገሮች ደርሶብኛል ብያቸዋለሁ ሀገር መጥቼ እና ምን ማድረግ እንዳለባቸው እያንዳንዱን ነገር ብዙ ጥያቄም ተጠይቄ ያለው እና ማውቆት የምትፈልጉትም ነገር ካለ ኮመንት ላይ ያስቀምጡልኝና ቀጣይ ቪዲዮ ቁጭ ብዬ ያለውን ነገር ስደት መጥቼ ምን እንዳጋጠመኝና እንዲሁም ደግሞ ከስደት መልስ ምን መያዝ ይዛችሁ መምጣት እንዳለባችሁ ምነግራችሁ ይሆናል ማለት ነው። እባካችሁ እህቶቼ ጥንቃቄ አድርጉ። በተለይ ገንዘባችሁ ላይ ጥንቃቄ አድርጉ። ለማን መስጠት እንዳለባችሁ፣ ለማን መስጠት እንደሌለባችሁ ጠንቅቃችሁ ልታውቁ ይገባል ማለት ነው። በዚህ ጊዜ እናንተ የለፋችሁለትና ብዙ መስዋዕትነት የከፈላችሁለት የደረሳችሁለት የሚበድላችሁ እሱ ነው። ገባችሁ? የሩቅ ሰው አይደለም መቶ እናንተን ጉዳት የሚያደርስባችሁና እናንተ ብዙ የለፋችሁለት ብዙ መስዋዕትነት የከፈላችሁለት ብዙ ችግሮችን አብራችሁ የተጋፈጣችሁለት ሰው ነው እናንተን ችግር ውስጥና አደጋ ውስጥ የሚከታችሁ ማለት ነው። ስለዚህ እህቶቼ ጥንቃቄ አድርጉ። ብዙ ስደት ላይ ያለን እህቶች በጣም የዋሆች ነን፣ አናቅም፣ ለራሳችን አናቅም። በቃ ሁሉ የሚናገር ሁሉ እውነት ነው የሚመስለን። ካለቀሰው ጋር አብረን ነው የምናለቅሰው፣ ችግር ከደረሰበት ጋር አብረን ነው ችግር ያደረሰብን ያክል የሚሰማንና እህቶቼ ተጠንቀቁ እላችኋለሁኝ። እኔም ከደረሰብኝ አንጻር ነው ይህንን ነገር ልላችሁ የቻልኩትና እነግራችኋለሁ ምን እንደደረሰብኝ። ይሄ ስለ ድንቹ ነው እንጂ ስለ ራሴ ችግር ለማውራት አልነበረም፣ ይቅርታ። እና በሁለት ፍሬ ድንች ያወጣሁትን እዚህ ሀገር ላይ በአንድ ሰሞን በጣም ድንች አሁን ላይ ድንች ረክሷል። ኪሎ በ15 25 20 ብር እንደዛ ታገኛላችሁ። በፊት ግን ይሄንን አሁን ከሁለት ድንቾች ከሁለት ፍሬ ትንንሽ ድንች ከ50 ብር በላይ ነበረ ያወጣሁትና በጣም ነው ደስ አለኝ። እና እህቶቼ ከሰራን እንለወጣለን፣ ከሰራን ከተጋን የማንለውጠው ነገር የለምና እህቶቼ ሀገርም ገብታችሁ ብዙ ለውጦችን ማምጣት ትችላላችሁ። አሁን ላይ እንደውም ወላይ ከዚህ ቀጥሎ ቪዲዮ ቀጣይ ቪዲዮ የምሰራላችሁ እሼት በቅሎልኛል በቆሎ ዘርቼ እሼት ደርሶልኛል። ወላሂ ነው የምላችሁና ራሴ በእጄ ቆፍሬ ያስገባሁት የዘራሁት በቆሎ አሁን ላይ እሼት ሆኖልኛል ማለት ነውና በጣም ነው ደስ አለኝ። ቀጣይ ቪዲዮ የምሰራላችሁ ይሆናል። እህቶቼ ባካችሁ ራሳችሁን ጠብቁ እና ጎብዙ። በተለይ ደግሞ ላገኛችሁት ሁሉ ብራችሁን አትስጡ፣ ተጠንቀቁላችኋለሁ። ይህንን የምትመለከቱን ድንች በሁለት ፍሬችን በምታከል ነበር ያገኘሁትና በጣም ነው ደስ አለኝ። እና ሀባይቢ ቀጣይ ቪዲዮ ኢንሻአላህ ጥሩ ነገር የምሰራላችሁና ላይክ ሼር በማድረጋችሁ ጀምሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ።